ከሶፊያ ጋር ያደረኩት ነገር በጣም ውጣልኝ አልኩህ እኮ። እባክህ አቶ አሊያንድሮ የማየውን ነገር እንዳታደርግ እባክህ። አቶ ኤድዋርዶ የመጣው ምንም አስበህ ቢሆን እባክህ ከዚህ ውጣ። በቃ አሁን የማየውን ነገር ሳይፈጠር እባክህ ከዚህ አካባቢ ሄድ። እሺ ድርጅት ውስጥ እንገናኛለን ወንድሜ። እንደምን አደርሽ? እንዴት አደርክ? ምንድነው እሱ? የት ልትሄጂ ነው የዘነጥሽው? ያ ወደ ስራ ቦታ ነው። እርግጠኛ ነሽ? ፋሽን ሾው ለማቅረብ የምትሄጂ እኮ ነው የምትመስዩ። በጣም አምሮብሻል፣ ልዩ ሆነሻል። እንዴ ምን አስበህ? የእውነቴን ነው ወይስ ሌላ ቦታ ቀጠሮ አለሽ እንዴ? ምናልባት ይኖረኛል። እንዴ ንገሪኝ እንጂ ምንድነው? አንድ የወደድኩት ሰው አለ። መጀመሪያ ግን ሁኔታዎች ላይ እርግጠኛ መሆን አለብኝ። ያው እንግዲህ ነገሮች ጥሩ የሚሆኑ ይመስለኛል። ምክንያቱም ላንቺ የሚገባሽ ደስታ ብቻ ነው። እሱን ማወቅ አለብሽ። አመሰግናለሁ የኔ ውድ። ከስራ ትንሽ አምሽቼ መውጣት ሳይኖርብኝ አይቀርም። ለምን ሲባል? ከአለን ጋር ችግር ውስጥ ገብተናል። እኔን ለመበጥበጥ ሲል በጣም ብዙ ስራ እየሰጠኝ ነው። ይሄማ በጣም ከባድ ነገር ነው። ግን አንተ በጭራሽ እጅ እንዳስ እኔማ ስራውን እንደምፈልገው ታውቂያለሽ። ግን ደግሞ እኔ ላይ እንደዚህ መሆን የለበትም አይደል? ገና ለገና ስራውን ስለምትፈልግማ መብትህን እንዲገፋ አትፍቀድለት። ወይ ደግሞ ከአልቫሮና ኤድዋርዶ ያለብህን ዕዳ ፈርተህ መሆን የለበትም። እነሱንም ቢሆን እኮ አግዛቸዋል። አዎ ልክ ነሽ። እሱማ እውነትሽን ነው። ስለዚህ ተስፋ መቁረጥ የለብህም። ድርጅቱን ለቀህ አለንን ማስደሰት የለብህም። ጓደኞችህ እንደው ከጎን ናቸው። በጣም ትክክል ነሽ። ምንም እንኳን የእሱ ነገር በጣም ቢሰለቸኝም ስራዬን ጠንክሬ ነው የምሰራው። አምንብሃለሁ። አለቃ እባክህ ለማረጋገጥ ሞክር። እስቲ አንዴ ምን እንደተፈጠረ ንገረኝ። ያ ማይረባ ኤድዋርዶ ሶፊያ እርጉዝ መሆኗን ነገረኝ እና ደግሞ ልጅ የኔ ይሁን የእሱ አልታወቀም። አለቃ የዚያን ወንድምን አንድን ቃል ማመን የለብም። ውሸት ብቻ እኮ ነው። ይኸውልህ እኔን አዳምጠኝ። ይሄ ነገር ስም ማጥፋት ብቻ ነው የሚሆነው። ለምንድን ነው እንደዚህ ያለ ነገር የሚናገረኝ? አንተን ማበሳጨት ስለፈለገ ነዋ የኔ ልጅ። አንተ ወደ ኩባንያው ለመመለስ ባሰብኩ ቁጥር እሱ ወደ ኋላ ሊጎትት ይሞክራል። እንዴት ይህ አይታይህም? እና ደግሞ ወይዘሮ ሶፊያ ደካማ ጎን እንደሆነች ያውቃል። እሺ ግን ቆይ የሚለው ነገር እውነት ከሆነስ? እውነት ለመናገር በዚህ ጉዳይ ላይ ትክክለኛውን ነገር የምትናገረው ወይዘሮ ሶፊያ ብቻ ነች። ወንድምህ እንደሆነ አንተን በጥርጣሬ ሊገድልህ ነው የሚፈልገው። ስለዚህ የሚፈልገውን ነገር አትስተው። ሂድ አግኛትና አናግራት እንጂ መላምት ሰላም አይሰጥም። ማድረግ ያለብን እውነቱን ማወቅ ብቻ ነው። እመነኝ፣ ጠንከር በል። አለቃ እባክህ ልለምንህ፣ ወንድምህ በሚዘረጋው ወጥመድ አትውደቅለት። እመነኝ፣ የነገርኩ ሁሉ እውነት ነው አሌያንድሮ። ብላንኪታ። ውይ ሰላም ሉዊስ። ወደ ስራ ልትሄጂ ነው? አዎ። እኔማ አለም መጥቶ የሚወስድሽ መስሎኝ ነበር። አሁንም ድረስ ጥሩ አይደለንም። ቤትሽ ስለመጣው ነው የተናደደው አይደል? አዎ። እንዲያውም ምን አሰብኩ መሰለሽ? እህቴ ልካይን ሄድኩት ማለት ትችላለሁ። አይ ይቅር ሉዊስ፣ ምንም ጥቅም የለውም። እውነት ለመናገር እንደዚህ ይሆናል ብዬ አላሰብኩም ነበር። በጣም አናዶኛል። ያናደዳል። ልክ አልሰራም። ቤት ውስጥ ስላየኝ እንደዚህ መሆን አልነበረበትም። እኔና አንቺ እኮ ብዙ የሚያገናኘን ነገር አለ። ታዲያ ምን ልታደርጊ አሰብሽ? ያው ለእኔ ያለው ስሜት የእውነት ከሆነ መጥቶ ሊያገኘኝ ነው የሚገባው። እኔ ግን ሲከፋሽ ደስ አይለኝም። ምንም አልሆንም፣ አታስብ። እንደሱ አትበይ። ይኸውልሽ ምናልባትም የሚረዳሽ ሰው ካስፈለገሽ ሁሌም አለው። አመሰግናለሁ ሉዊስ። እንዴ ቆይ እንዴ፣ ያቺ ሴት ሶፊያ ናት አይደል? ብቻዋን ነበረች አይደል? እኔ አሽከርካሪውን ብቻ ነው ያየሁት። እንዳየኋት ከሆነ ብቻዋን ያለች ይመስለኛል። የምር ልትከተላት ነው? ወደ አሊያንድሮ ቤት እየሄደች ነው ያለችው። እባክሽ እንከተላት። ቆይ ግን ከዚህ በኋላ ምን ማድረግ እንዳለብህ በደንብ አስበህበታል? እቅዳችንን ለመቀጠልና ከእቅዱ ውጭ ላለመሆን የሚረዳንን ገንዘብ እየፈለግኩ ነው። አሌሃንድሮ ግን ችግር ያለበት ሰው ነው። አዎ ሁሌም ነው እንደዛ የምለው፣ ግን ማንም አያምነኝም። እኔ ግን ልታገሰው አልችልም። አሁንስ በዛ። በቃ ገንዘቡን እንፈልግና ከነዛ ግብስብሶች ጋር ያለንን ነገር እስከ መጨረሻው ድረስ በሰላም እንቋጨው። ከአንቺ ጋር ቃል እስከ ተግባባን ድረስ መስራታችንን እንቀጥላለን። አሌሃንድሮ በሆነ መንገድ እየሰራ ነው ያለነውን ነገር በአንድ ሰከንድ ያጣራ። አንቺ ተረጋጊ። የሁሉንም አካሄድ ሊያውቅ አይችልም። እንዴት ማለት? የአሌሃንድሮ መረጃ በሙሉ ቀድሞ የሚያውቅ ሰው አለ። ስለዚህ ሁሉም ነገር በቁጥጥር ውስጥ ነው። አታስቢ። ለእኔ ተይው። እተማመንብሃለሁ። ከአንተ ትንሽ ነገር አልጠብቅም።
እንደምን አደርክ? ያ አንተ ወደ ቢሮ ስለማትገባ አንድ ጉዳይ አምጥቼልሃለሁ። አሁን ምንም ነገር መስራት አልፈልግም። አሁን ደግሞ ምን ተፈጠረ? ሶፊያ ነፍሰ ጡር መሆኗን ታውቃለህ? አላውቅም። ብላንኪታ ምንም ነገር አልነገረችም? አሌሃንድሮ በእውነት እላለሁ የማውቀው ነገር የለም። የልብ ጓደኛዋ እንደዚህ አይነት ነገር ማወቁ አይቀርም። ምናልባት እሷ ታውቀው ይሆናል፣ ግን በአንተ ጉዳይ ላይ ለማውራት ስለተስማማን ይሆናል ያልነገረችኝ። ከፈለክ ግል ደውልላትና እናረጋግጥ። ማን የነገረ? ያ የማይረባ ኤድዋርዶ ነው። ራሷን ነው ማነጋገር ያለብን። እስኪ አዳዲስ ምግቦች በደንብ የሚሸጡ ከሆነ ያለሽ ምንም ጣፋጮች ስለሆኑ ያቻትና እርግጠኛ መጣች። የክርስትና ልጄ መጣለች። አይ በቃ ራሴ ከፍቼ እወርዳለሁ። አመሰግናለሁ። እሺ ትንሽ ሰዓት ቆይቼ እደውላለሁ። እሺ እኔም ትቼሽ አልሄድም። ባይሆን መኪና ማቆሚያ አልፈልግ። እሺ አመሰግናለሁ። እሺ ሰላም። እንዴ ሶፊ ሰላም ማለት ነው። ሶፊ እንደምን ነሽ? ሰላም አባቴ። ሰላም እንዴት ናችሁ? የኔ ቆንጆ እንዴት ነሽ? አሁን በመገኘትሽና ቆንጆ ዜና በማምጣትሽ ደስ ብሎኛል። እንዴት ደስ እንዳለኝ አልገባሽም የኔ ጣፋጭ። በጣም ነው የማመሰግነው። እውነት እኔም በጣም ነው ደስ ያለኝ። በጣም አመሰግናለሁ። ሰዎች አመሰግናለሁ። ወይ መቼስ እርግጠኛ ነኝ የዓለማችን በጣም ቆንጆ ልጅ ነው። በሚገባ እንጂ በጣም ቆንጆ ልጅ ነው የሚሆነው። እናቱን አታዩም እንዴ? እና ደግሞ መልካም ጓደኛውን ደግሞ ተመልከቱ እንግዲህ አለው እኮ ነው። አይ ልጁ ግን አንተን መምሰል የለበትም ጓደኛ። እናቱን ቢመስል የተሻለ ነው። እውነት ለመናገር ግን ታያላችሁ ልጁ እንዴት በፍቅር ተከቦ እንደሚያድግ መገመት ይከብዳል። ሁላችንም እኮ እንወደዋለን። አውቃለሁ። እሱን በደንብ ነው የማውቀው። ሁላችንም ደግሞ በደንብ እንንከባከበዋለን። አውቃለሁ። እና ደግሞ አመሰግናለሁ። ምንም እንኳን ያው እንደምታውቁት ይሄ ልጅ ብዙ ጊዜውን የሚያሳልፈው ከአባቴ ጋር ቢሆንም ከሁላችሁም በሚያገኘው ንጹህ ፍቅር ግን በጣም ደስተኛ ነኝ። በጣም ወዳችኋለሁ። እውነት ነው። በደንብ እንንከባከበዋለን። የኔ ውድ ሶፊያ ከመሰሎቿ ጋር ተሰብስባለች። አንዱ ችግራችን ደግሞ ይሄ ነው። ቆይ አሁን ምን እንድናደርግ ነው? እኔ እንጃ አላውቅም፣ ግን ደግሞ አጠገባቸው መሄድ አይኖርብንም። ብቻዋን ስትሆን ጠብቀን ነው የምናናግራት። ከዛስ? እኔ እንጃ አላውቅም ኬረን። ቆይ ላስብበት፣ ግን ደግሞ ከእይታችን መጥፋት የለባት። በጣም ጥሩ። በፍጹም መገመት የማልችለው ሁኔታ ውስጥ ነው ገብታ ያገኘው። አልገባኝም። ያች ሶፊያ የሚሏት ባለጌ ነፍሰ ጡር ስለመሆኑ አምናሃል እየተባለ ነው ያለው። ምንድን ነው? ውሸት ይሆናል ብዬ አስቤ ነበር፣ ግን እንደዛ አይመስለኝም። በቃ በፈጣሪ ስም ታዲያ ሀሳብህን ልትሰርቅ እየሞከረች እኮ ነው። ሁለታችሁንም ለገንዘብ እንደቀረበቻችሁ እርግጠኛ ነኝ። አሁን ደግሞ ምን ፈልጋ ነው ይህንን ታሪክ ይዘው የመጣችው? እኔ እንጃ አላውቅም ቫኔሳ። እኔ ደግሞ እሷን ማመንን የገረመኝ። ለአሌሃንድሮ ነግረዋለሁ ብለን እንዳታስብ እሺ። ለዚህ እንኳን ትንሽ አርፍደሻል። ነግረዋል እንዴ? አዎ። እና ደግሞ የሚገርመው ልጁ የኔ እንደሆነ እያሰበ ነው ያለው። የሚገርመው አይ አይሆንም፣ በጭራሽ የማይሆን ነገር ነው። እኔ ግን ልጁ የሱ ነው ብዬ ነው የማስበው። እርግጠኛ ነኝ፣ ምክንያቱም እኔ ከሶፊያ ጋር ያንን ስህተት የሰራሁት አንድ ጊዜ ብቻ ነው። በምንም ተአምር የኔ ልጅ ሊሆን አይችልም። ኤድዋርዶ ቆይ ምንድን ያደረግከው? ትክክለኛውን ነገር ነው ያደረግኩት። እዚህ ስለመጣ ደስ ብሎኛል። ምንድን ነው አልቫሮ? አንተ ካለቃ ጋር ችግር ውስጥ ሳናስገባ መነጋገር እንችላለን ብዬ ነው የጠራው። አዎ አትጨነቅ፣ አለን አሁን አይመለስም። ምናልባት አሁን የሚያበሳጨው ነገር ምን መሰለህ? ትላንትና ማታ ብላንኪታ ጋር ስላየኝ ነው። ደስተኛ አልነበረም። ኧረ ይገባዋል። ይኸውልህማ ግን ደግሞ በሌላ ነገር እንዳይጎዳህ እሺ። መጠኑ ምንም ይሁን እየተሰራ ነው ያለው። ቆይ ምን ማለት ነው? አላወቅም? አሌሃንድሮ እኮ አሁን ላይ የኤድዋርዶ እቅድ እንዲቆም አዘዘ። ምን? ለምንድን ነው እንደዚህ ያደረገው? ታውቅ የለ ሁሌም የሆነ ምክንያት ነው የሚፈልገው። ግን ደግሞ እኔ እናንተ ኤድዋርዶ መርዳት እንችላለን። እንዴት? ያልከኝን ሁሉ አደርጋለሁ። እሺ ሉዊስ፣ አሁን ለአንተ አንድ ነገር ልንገር። አሁን አንተ ማድረግ ያለብን ነገር አሁን ላይ የምንገነባውን ሆቴል መረጃዎች ከአሌሃንድሮ መደበቅ ብቻ ነው። እሺ። አለን ወጪዎቹን ከግምት ውስጥ እንዳስገባ ዝርዝሮቹን ሰጥቶኝ ነበር። በጣም አሪፍ። አሁን አለን እዚህ ስለሌለ ላግዝ ይችላል። እና ስለ ስራችን ምን ታስቢያለሽ ታዲያ? የኔ ቆንጆ ጥሩ ነው። በጣም ነው የወደድኩት። ወይ ቆይ ያዘጋጀውን ነገር ትቀምሻለሽ፣ ግን ብዙ ምግብ አትበይም፣ ምክንያቱም መጨረሻ ላይ ኬክ እንበላለን። እሺ? አይቻልም። የፈለገችውን ነገር ትብላ። አሁን እኮ ለሁለት ሰው ነው የምትበላው። አዎ የእውነቱን ነው። እስኪ ለማንኛውም እንሂድ። ሁሉንም ነገር ማዘጋጀት አለብን። እሺ? ለምን? ስለዚህ አሁኑኑ መሄድ አለብን። እሺ፣ ምንም ችግር የለውም። በጣም ነው የማመሰግነው። ማድረግ ግን አልነበረብንም። የኔ ልጅ እባክሽ፣ በደንብ ነው ማድረግ ያለብን። እና ደግሞ ከዚህ በኋላ የሚቀጥል ስለሆነ እንክብካቤውን ብትለምጁ ነው የሚሻልሽ። ከዚህ ይብሳል። ደስ ይለኛል። ለምደዋለሁ። በጣም ነው የማመሰግነው። እንሂድ በቃ። በኋላ እንገናኛለን። እሺ በል ጓደኛዬ፣ በኋላ ላይ እንደውላለን። እሺ ቻው። ካርመን የመረዳሽ ነገር አለ? ይኸውልሽ በቃ ቻው ባለሽ። ቆይ አሁን በጣም ቆንጆ ነገር ማዘጋጀልሽ። እሺ ሶፊ ትወጂዋለሽ። አባዬ በጣም ደስ ያለ ትመስላለህ። ምንድን ነው? ደስ ብሎኛል በጣም እንጂ። ሁሉም ነገር ተስተካክሏል እኮ አደለ?
እኔም ከልቤ በጣም ደስ ብሎኛል። እውነቴን ነው። የመፈቀር ስሜት ሲሰማሽ እኮ ደስ ይላል፣ ደስተኛ ያደርጋል። እና በቃ ስሜትሽ ልዩ ይሆናል ልጄ፣ ደስ ይልሻል። አባዬ ቆይ አልገባኝ ነገር፣ የመፈቀር ስሜት ያልከው ነገር ምንድን ነው? ግልጽ ታደርግልኛለህ? የኔ ውድ እስከምነግርሽ ጓጉቼ ነበር። ከሆነ ሰው ጋር የፍቅር ግንኙነት ጀምሬያለሁ። ምን? እውነትህን ነው የምታወራው? እድለኛዋ ሴት ማን ትሆን አባዬ? ማሌና። አባዬ የሚገርም ታውቆኝ ነበር። ከመጀመሪያውም ጀምሮ ታውቆኝ ነበር። አስተያየቷ ለየት ያለ ነው። በፍቅር አይን እንደምታይ ልብ ብዬው ነበር። መጀመሪያውኑ ተጠራጥሬ ነበር። በጣም ደስ ብሎኛል አባዬ። ና ወደዚህ እስኪ። አባዬ እኔ የምልህ ግን ቆይ የክርስትና አባቴ ምን አለ? የኔ ውድ ለእሱ እንኳን አልነገርኩትም። ሌላው ደግሞ እንዴት እንደምነግረውም አላውቅም። ውይ አባዬ። እሺ አንዴ ይህን ጣፋጭ ቀምሳችሁታል እንዴ? ሰላም፣ እንዴት ናችሁ? በጣም ቆንጆ ነው። ለእኔ ከዚህኛው በጣም ይለያል። ስልክሽ እየጠራ ነው። ሄሎ፣ ምን ነው? ሰላም ነው ቫኔሳ? አሌሃንድሮ አብሮሽ ነው እንዴ? ምን ነው? ሞት ከሆነ የእርግዝናውን ወሬ ሰምቷል፣ ግን የት እንዳለ አላውቅም። ወሬውን ሰምቷል ማለት ምን ማለት ነው? ቆይ ምን አለ? ምንም የማውቀው ነገር የለም። ስሚ ይዛ ከአንቺ ጋር ይሆናል ብዬ ነበር የደወልኩት እና የማይሆን ነገር እንዲያደርግ ፈርቻ። እኔ ጭራሽ አላየሁትም። አዲስ ነገር ካለ ግን ደውልሻለሁ። እሺ? ምን ተፈጠረ? አውቋል አለችኝ ኬረን። አሌሃንድሮ ሶፊያ ነፍሰ ጡር መሆኗን ሰምቷል። ይሄ በጭራሽ መሆን የለበትም። ምን ልታዘዝ? አንድ ቶስታዳ። እኔ የምለው ገንዘቡን ሰጠሽኝ? አይ ቶስታዳው ማባያው ክሬም ስላበቀለ እሱን እኔ ያደርጋለሁ። በቃ ይህንን ለእኔ ተይውና ገንዘቡን ለእኔ ስጪኝ። ቆይ አሁን ማን ሄዶ ሊገዛ ነው? በቃ እኔ ሄዳለሁ። ለእኔ ስጠኝ። ትሄጃለሽ? አባዬ ምን ሆነ ነው? ሱቁ እኮ ቅርብ ነው። በቃ ደርሳ ብትመጣ ይሻላል። ይሄ ደግሞ ይቻላል። እስከዛ ድረስ ይህንን አለን። ይህን የሚያደርገው ያንተን ስራ ለማክበድ። ልነግርህ የምችለው ምንም ማድረግ እንደማልችል ነው። ይኸውልህ አታስብ፣ እኔ እነዚህን አግዛለሁ። አይተው አይሁንም፣ አንተ አትጨነቅ። አንተን ሳናግርህ ሲያየኝ እንዴት እንደሚሆን ታውቂያለህ። ይህንን ነገር መቼም ቢሆን አትጨርሰው። አይሁንም አልቫሮ፣ እኔ ብጨርሰው ይሻላል። እንዴ ላግዝ እንጂ። ቆይ ጓደኝነታችን ምኑ ላይ ነው? አምጣው፣ ቶሎ ጨርሰዋል። ጥሩ፣ በጣም አመሰግናለሁ። እዚህ ምን እግር ጣለ? በድንገት ስለመጣው ይቅርታ አድርግልኝ። የተፈጠረ ችግር አለ? ሶፊያን ማናገር ፈልጌ ነበር። ምን ተፈጥሮ ነው? አይ የግል ጉዳይ ነው። አሁን ግን እዚህ የለችም። ሚጌል፣ በጣም አስቸኳይ ነው። የምትሄድበት ከሌለ እዚህ ሆነ መጠበቅ ትችላለህ። እሺ፣ የት እንዳለች ታውቃለህ? የሄደችው አባታ ጋር መሆኑን አውቃለሁ። መቼ እንደምትመለስ ግን አላውቅም። ሚጌል፣ ሶፊያ ነፍሰ ጡር መሆኗን አውቄያለሁ። ለምንድን ነው ግን ያልነገርከኝ? ይኸውልሽ እቺ ሰይጣን ኢላማዬ ውስጥ ገብታለች። ኢዛቤላ ምን እያደረግሽ ነው? ኢዛቤላ ምን እያደረግሽ ነው? ኢዛቤላ ምንድን ነው ያደረግሽው? ምንድን ነው? አቶ ፓንቾ ምንድን ነው የተፈጠረው? አቶ ፓንቾ ሶፊያ ናት፣ እንሂድ። ሶፊያ ናት፣ አውቃለሁ። ሶፊያ ናት። ሶፊያ ልጄ፣ ሶፊ ምንድን ነው የተፈጠረው? ሶፊያ ልጅ ሶፊያ የኔ ቆንጆ፣ አምቡላንስ ጥሩልን እባካችሁ፣ አፍጥኑት፣ አምቡላንስ ጥሩልን እባካችሁን። ኢዛቤላ እንዴት እንደዚህ ታደርጊያለሽ? ምን እያሰብሽ ነው? ቆይ ንገሪኝ እስኪ። ለምን? አፍሽን ዝጊ ኬራን፣ ዝም በይ። ለምን እንደዚህ ታደርጊያለሽ? ምን ሆነሻል? ቆይ ዝም በይ ያልኩሽ ነው ኬራን፣ ዝም በይ በቃ። እርስ በርስ ሚስጥር እንደማንደባበቅ አልተግባብተናል። ይኸውልህ አሌያንድሮ፣ ግን ደግሞ ይህን ነገር መናገር የኔ ስራ እንዳልሆነ መረዳት አለብህ። የሶፊያ ሚስጥር ለመደበቅ አስበህ ከሆነ እሱ አያገባኝም። ግን ሁለታችሁም ልጄን ከኔ እንድታርቁ አልፈልግም። እንደዚህ ያለ ነገር የማድረግ ሰው አይደለሁም። ታዲያ ለምንድን ነው ይህንን የደበቅከኝ? ይኸውልህ የእሷ ውሳኔ ምንም ቢሆን እንደምደግፋት ነግሬያት ነበር። እሱ ደግሞ ምን ማለት ነው? ስለዚህ ልጄ ወደፊት ዕጣ ፈንታው መወሰን የምትችለው ሶፊያ ብቻ ናት። እሱን አምነህ ተቀበል። አንተ አይደለም። አይ ሶፊያ እንደዚህ አይነት ነገር አታረግም። እሱንም ማሰብ የነበረብህ እናቱን እንደዛ ከማድረግ በፊት ነበር። አሁን ሳይረፍድ አይቀርም። አይ ግን ደግሞ የልጇ አባት እኔ ነኝ። በጣም ነው የተጎዳችው። ለዚህም ነው ነፍሰ ጡር መሆኗን ማሳወቅ ያልፈለገችውና ልጇንም ለማንም ሳታሳውቅ ለብቻዋን ለመንከባከብ ያሰበችው። ቆይ እንዴት? ሳላስብበት
እንዳስብበት ነበር ያደረኩት። አስበሽ ነበር? እድሉ ሳገኘው አደረኩት። በቃ አልቻልኩም። ቆይ ታዲያ ምን ላድርግ? አላማችን እኮ ልንነግራት ብቻ ነበር። አላማችን ማናገር ብቻ ነበር። ነገሮች ግን ከቁጥጥራችን ውጪ ሆኑ። ምንም ከቁጥጥር ውጪ የሆነ ነገር የለም። አውቀሽ ነው የገጨሻት። ተረጅኝ እንጂ ኬረን፣ ተጨንቄያለሁ፣ በጣም ተጨንቄያለሁ። እናም ከቁጥጥር ውጪ ሆነ። በቃ እባክሽ ዝም በይ። አሁን ምን ማድረግ እንዳለብን እናስብ። አሁን የመጣልኝ ሀሳብ መኪናውን የሆነ ቦታ ማቆምና መኪናችን ተሰረቀ ብሎ ማውራት ነው። ያምሻል። ሌላ የምታመጪው ሀሳብ አለሽ? ከዚህ የተሻለ ሀሳብ አለሽ? በቃ እንሂድ። ተረጋጊ አልኩሽ። ለምንድን ነው የማትረጋጊው? አምቡላንስ መጣና ምን ተፈጥሮ ነው? ዞር በሉ እባካችሁ፣ ዞር በሉ። ጠጋ በሉ ቶሎ ትታከም እባካችሁ፣ ጠንቀቅ። አልጋው ላይ እናድርጋት በፍጥነት። እንደምንም ግን ማናገር አለብኝ። ብቻዋን ልተዋት አልችልም። ሶፊያ ብቻዋን አይደለችም። ይኸውልህ አንተ የምታደርግላት ማንኛውም ነገር እኔ ከማደርገው ጋር አይወዳደርም። በጣም የማፈቅራት እኔ ነኝ እና ደግሞ የልጄ እናት ናት። አቤት አለቃ። ምንድን ነው? እመቤት ሶፊያ ወደ ድንገተኛ ክፍል ገባ። ንገረኝ፣ ምን ተፈጥሮ ነው? የስፖርት መኪና በድንገት መጥቶ ገጫት። አይንህን ከእሷ ላይ እንዳታነሳ መጣው እና አሁን ያለነው አንተ ገብተህበት የነበረው ሆስፒታል ነው ያለነው። እሺ በቃ እየመጣው። ምን ተፈጠረ? ሶፊያ አደጋ ደርሶባት። ሶፊያ አደጋ ደረሰባት ማለት ነው? ኬረን ይበቃል፣ በቃ መረጋጋት አለብሽ። እንደዚህ ሆነሽ ላይሽ አይገባም። ሰላም የኔ ፍቅር። ሰላም ሰላም። ኤድዋርዶ እንዴት ነህ? ሰላም ኤድዋርዶ። እንዴት ነሽ የኔ ቆንጆ? ምን ሆንሽ? የኔ ውድ ምን መሰለ፣ የሰርግ ቀሚስ ልንፈልግ ሄደን ነበር፣ ግን ትንሽ ጊዜ መጠበቅ እንዳለብን ነገሩን። ለዛ ነው እንደዚህ የምትሆነው። ታዲያ የኔ ፍቅር ሌላ ቦታ ትፈልጊያለሻ? ቀላል ነገር አደረግከው አይደል? እስኪ ዘና በይ የኔ ውድ። በቃ የሆነ መንገድ እንፈልጋለን። አንተ ሲጀመር ምንም ነገር አትረዳኝም። ቆይ ምንድን ነው የሆነችው? በቃ ምንም አትበላት፣ ቶሎ ስለሚከፋት ነው። እሺ ትንሽ ቆይታ ትተዋለች። ተስፋ አደርጋለሁ፣ ግን እኔ ላይ በጭራሽ እንደዚህ መሆን አልነበረባትም። ሁሉም ነገር እኮ እንዲስተካከል ስለምትፈልግ ነው ኤድዋርዶ። በቃ ተረዳት። ብሄር ነው የሚሻለው። በቃ ስትረጋጋ ግን እንድትደውልልኝ ነገር። እሺ በቃ ችግር የለም። አቶ አልፎንሶ፣ ሶፊያ እንዴት ናት? ምንም የማውቀው ነገር የለም። ብቻ ግን ልጄን ወሰዷት። ምንም የነገሩን ነገር የለም በጭራሽ። ልጁስ ግን? ሶፊያ ነፍሰ ጡር እንደሆነች አውቃለሁ። ስለ እሱ ምንም ያሉኝ ነገር የለም። እስኪ አንድ ሰው ለማነጋገር ልሞክር። አቶ አልፎንሶ፣ አሁን ሶፊያ የሚያስፈልጋትን ነገር በሙሉ ለማድረግ ዝግጁ ነኝ። ሶፊያንም ልጃችንም ምንም ነገር አይሆኑ። አሌሃንድሮ፣ እየተቆጣው አይደለም፣ ግን እስካሁን የተፈጠረው ነገር ይበቃል። ልጄና የልጄ ልጅ ለመኖር አንተ አታስፈልጋቸውም። እዚህ መሆን ከፈለክ መብት ነው። ግን አንድ ነገር እወቅ፣ ሶፊንም ልጇንም አጠቅማቸውም በጭራሽ። ፈጣሪ ሆይ እባክህ ሶፊያን አድንልኝ። ኬረን ምን ፈልገሽ ነው? እንድትረጋጊ ነው የምፈልገው ሴትዮ። አልችልም። ቆይ ምን ሊሆን እንደሚችል አስበሻል? ኢዛቤላ፣ እስር ቤት መግባት አልፈልግም። ትሰሚኛለሽ? አሁን አፍሽን ዝጊ፣ አፍሽን ዝጊ እያልኩሽ ነው። እንዴት እንደዚህ ታደርጊያለሽ ኢዛቤላ? በደንብ አድርገሽ ስሚ። ትሰሚኛለሽ? ተረጋግተሽ ቁጭ ብትይ ነው የሚሻልሽ። እሺ? የሰራነው ነገርማ መክፈላችን አይቀርልንም። ማንም ሰው አላየንም። አፍሽን የማትዘጊ ከሆነ ግን ሰዎች ይጠራጠሩናል። ኤድዋርዶ ያየው ነገርም ጥሩ አይደለም። አንቺ ግን ልታብጂ ነው መሰለኝ። ኬራን ምን እየሆንሽ ነው ያለሽው? ኢዛቤላ፣ ምንድን ነው የምናደርገው? ቆይ ምን እናደርግ? በደንብ አድርገን እናስብበታለን። ግን ምንም ነገር ቢሆን መረጋጋት ግድ ይለናል። እንደውም የከፋ ሁኔታ ከመጣም መኪናችንን ተሰርቆብን ነው ወይም ደግሞ ማን ሲነዳው እንደነበር በፍጹም ማወቅ አልቻለም እንላለን። ያንቺ እንደዚህ መሆን ግን እኔም እያደነባበረኝ ነው። ተረጋጊ። ሰላም። ማነው? ቫኔሳ ነኝ። ነይ ግቢ የኔ ፍቅር፣ ነይ ግቢ። ሰላም። ሁሉም ነገር ሰላም ነው። የሆነ ጮህ ሰምቼ ነበርና ምን መሰለሽ? እንዴት ነሽ? ደህና ነኝ አለሁልሽ። ግን ነገሩ ምን መሰለሽ? ኬረን በጣም ተጨንቃለሽ። ምክንያቱም ደግሞ የሰርጓ ቀሚስ እስካሁን አልደረሰም። ለዛ ነው። አይ አይሆንም። ውይ የኔ ቆንጆ፣ በጣም ነው የሚያናድደው። ታዲያ ሌላ ዲዛይነር ጋር እንደውላ፣ እኔም ማውቃቸዋለሁ። ልደውል? አይ ደግሞ የሚያስጨንቀን ነገር እሱ ብቻ አይደለም። ሌላው ጭንቀት የሆነብን ነገር ደግሞ የስፖርት መኪና ማን እንደወሰደው አናውቅም። እሱ ደግሞ ምን ማለት ነው? ልክ ከህንፃው እንደወጣን ወደ አቆምንበት ስንሄድ መኪናውን ካቆምንበት ቦታ ላይ አልነበረም። በጣም ይገርማል። እንዴ ይሄ ማለት ምን ማለት ነው?
በቻልነው ፍጥነት ግን ለፖሊስ ማሳወቅ ሞክረናል። ጥሩ፣ ወዲያውኑ ማሳወቃችሁ ጥሩ ነው። ለማንኛውም ግን ከፈለጋችሁ በጣም ነው የማመሰግነው ጓደኛ። ግን አንቺ ከኬረን ጋር ብትቆይ ነው የሚሻለው። በጣም ነው የደነገጠችው እና የቀረውን ነገር እኔ እንደሚሆን አደርገዋለሁ። እሺ፣ ችግር የለውም አታስቢ። አዲስ ነገር ካገኘው ግን አሳውቃችኋለሁ። እሺ፣ አመሰግናለሁ። ተረጋጊ ኬረን፣ ተረጋጊ።